ሰላም ውድ የዩቲዩብ ቤተሰቦች እንኳን ወደ ሌላ ቪዲዮ በሰላም መጣችሁ። በዛሬው ጉብኝታችን የምንገኘው ወሎ ሰፈር አካባቢ ሲሆን ይሄንን አስገራሚ አፓርትመንት ነው ማስጎበኛችሁ። እንግዲህ ዋጋው ተመጣጣኝ የሆነ በጣም የሚገርም አፓርትመንት አሳያችኋለሁ። ዛሬ የምናገኘው 6ኛው ፍሎር ላይ ሲሆን ወተን የምናየው ይሆናል። ይሄ እንግዲህ እንደምታዩት ሎቢው ነው። ሎቢው እዚህ ጋር ሪሴፕሽን ሴንተር አለ። እንግዲህ እንደምታዩት በጣም ሰፊ የሆነና ላይቲንጉ የሚያምር አሪፍ የሆነ ዲዛይን ያለው ሎቢ እናገኛለን። ወደዚህ ስንመጣ የደረጃውን ቦታ ነው የምናገኘው። ደረጃ መጠቀም ትችላላችሁ። በዚህ በኩል ደግሞ ወደ 6 ሰው መያዝ የሚችል ሰፋ ያለ ሊፍት አለን ማለት ነው። እሱንም ተጠቅመን ወደ ላይ መውጣት እንችላለን። ታች ላይ ደግሞ የራሱ የሆነ ሰፊ ካር ፓርኪንግ ኤሪያ ያለው። እንግዲህ ቪዲዮውን ከመጀመራችሁ በፊት ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ እያደረጋችሁ መቀላቀል ትችላላችሁ። ከታች ደግሞ ስልክ ቁጥር አስቀምጣለሁ። በሱ ደግሞ እየደወላችሁ ቤቱን መታችሁ ማየት ትችላላችሁ። መግዛትም እንደምትፈልጉ መምጣት ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ ሙሉ ኢንፎርሜሽን ዲስክሪፕሽን ላይ ማስቀመጥ ስለሚሆን ማየታችሁን አትርሱ። አሁን ደግሞ ወደ አፓርትመንቱ እንሂድና ምን እንደሚመስል እናያለን። አብራችሁን ቆዩ። አሁን እንግዲህ 6ኛ ፎቅ ላይ ነው የምንገኘው። ሊፍቱ እንደምታዩት እንግዲህ ብዙ ሰው መያዝ የሚችል በጣም የሚያምር ዘመናዊ ሊፍት ነው። ወደዚህ ስንመጣ ደግሞ ማሳያችሁ ባለ 3 መኝታ ክፍል የሆነ ነው። እንግዲህ ሎቢው እንደምታዩት በጣም ምቹ የሆነ ቦታ ነው የምንንቀሳቀስ። በዛ በኩል የደረጃውን ቦታ ማየት እንችላለን። እንግዲህ ሎቢው እንዳያችሁት ነው። አሁን ደግሞ ወደ ውስጥ ስንገባ በጣም ሰፊ የሆነ ክፍል ነው የምናገኘው። በዚህ በኩል ኦፕን ኪችኑን ማየት እንችላለን። እንደምታዩት በጣም ነው የሚያምረው። ወደሱ ትንሽ ቆይቼ እመጣለሁ። ወደዚህ ስንመጣ ደግሞ ይህን የሚያምር ሰፊ የሆነ ሳሎን ነው የምናገኘው። እንደምታዩት ከላይ የላይቲንግ ሲስተሙ በጣም ነው የሚያምረው። ኦልሞስት አልቋል። ይሄ አፓርትመንት መታችሁ መግዛት ትችላላችሁ። ከታች ያለውን ስልክ ቁጥር መጠቀም ትችላላችሁ። ዋጋውን ማወቅ ከፈለጋችሁ ደግሞ እስከ ቪዲዮ መጨረሻ መቆየታችሁን አትርሱ። እዚህ ጋር ደግሞ አንድ የምጨምርላችሁ ነገር ባልከኒ ያለው የራሱ እንደምታዩት ሰፊ የሚባል ባይሆንም ቀለል ያለ የሚያምር ባልከኒ ነው። ከውጪ ደግሞ ይህንን የከተማውን እይታ ማየት ትችላላችሁ። ይሄኛው በር ደግሞ ለአየር ማስገቢያ እንደምታዩት ዘንበል ብሎ አየር ለማስገባት ብቻ የተከፈተ አይነት ሲሆን ከፈለጋችሁ ደግሞ ትንሽ ገፋ አድርጋችሁ ደግሞ እንደዚህ ስላይድ ስታረጉት ሙሉ በሩ ይከፈታል ማለት ነው። ወጣችሁ አሪፍ አየር መቀበል ትችላላችሁ። አሪፍ የተፈጥሮ ብርሃን ደግሞ ወደዚህ ክፍል ያስገባልናል። ለአሁን እንደነበረ እንደዚሁ እንተወውና ጉብኝታችንን እንቀጥላለን። እንግዲህ እዚህ ጋር የሳሎንን ቦታ እናገኛለን። በዛ በኩል የቲቪ ስታንድ ማድረግ ትችላላችሁ። እዚህ ጋር የመቀመጫ ቦታ አድርጋችሁ ምናምን አሪፍ የሆነ ኤሪያ መፍጠር ትችላላችሁ። ከፈለጋችሁ ቲቪውን በዛ አድርጋችሁ መገልበጥ ትችላላችሁ። እዚህ ጋር ደግሞ ይህንን ቦታ እንደ ዳይኒንግ ሩም መጠቀም ትችላላችሁ። ፊት ለፊት ኦፕን ኪችን ስላላችሁ ማለት ነው። ወደዚህ 2 መኝታ ክፍል አለ። በዚህ በኩል ደግሞ ዋናው ማስተር ቤድሩም ነው የምናገኘው። እንግዲህ ወደ ኦፕን ኪችኑ ስንመጣ ደግሞ ይህንን የሚያምር ሰፊ የሆነ ኪችን ነው የምናገኘው። እዚህ ጋር አይላንድ አለን። እንደምታዩት ዲዛይኑን ለየት ያለና ማቴሪያሉ አሪፍ የሆነ አይነት ነገር ሲታይ ራሱ የሚያስታውቅ ነው። በዚህ በኩል ደግሞ ስንመጣ የእቃ ማስቀመጫ ቦታ አለ። እዚህ ጋር የምግብ ማቅረቢያ ወይም ማስቀመጫ ቦታዎች አሉ። ይሄኛው አይላንድ ነው። እዚህ ጋር ማዘጋጀት ትችላላችሁ። ከላይ እንግዲህ ዲዛይኑ ለየት ያለ ነው፣ የሚያምር ነው። ወደዚህ ደግሞ የፍሪጅ ቦታ አለ ማለት ነው። በዚህ በኩልም ደግሞ ተጨማሪ የሆነ ቦታ አለን። እዚህ ጋር የእቃ ማጠቢያ ቦታ አለ። ይሄንን ደግሞ የተለያዩ እቃዎችን ማስቀመጥ ትችላላችሁ። ከላይም እንደምታዩት ነው። ወደዚህ ደግሞ ሰርቪስ ኮርተር አለ። እሱ መጨረሻ ላይ እንመጣበታለን ማለት ነው። እንግዲህ ኪችኑ እንዳያችሁት በጣም የሚያምር ነው። ኮመንት ላይ አስተያየታችሁን አስቀምጡልን እስካሁን የወደዳችሁት ከሆነ። እንግዲህ ማስተር ቤድሩሙን እዚህ ጋር ነው የምናገኘው። የቀሩት መኝታ ክፍል አሳያችኋለሁ። ወደ ማስተር ቤድሩሙ እንሂድ። ወደ ማስተር ቤድሩሙ ስንገባ ደግሞ እንግዲህ እንደምታዩት ይህንን ሰፊ የሆነ ቦታ ነው የምናገኘው። ማስተር ቤድሩሙ በጣም ሰፊ ነው። አሪፍ የተፈጥሮ ብርሃን የሚያገኝ በጣም ምቹ የሆነ ቤት ነው። እንግዲህ ተወዱታላችሁ ብዬ አስባለሁ። በዚህ በኩል የተፈጥሮ ብርሃን ያገኛል። እኔ ከቤት አንደኛ የምወደው ነገር የተፈጥሮ ብርሃን የሚያስገባ አይነት ሲሆንና ሁለተኛ ደግሞ አሪፍ ቪው ካለ ተመራጭ ነው። እንደምታዩት ይሄም አሪፍ ቪው አለው። ወደዚህ ስንመጣ እንግዲህ ሰፊ ተጨማሪ ቦታዎች አሉ። በዛ በኩል ያልጋውን ቦታ ማድረግ ትችላላችሁ። ከፈለጋችሁ ደግሞ በዚህ በኩል ያልጋውን ቦታ ማድረግ ትችላላችሁ። ወደዚህ ስንመጣ ደግሞ ስንቀጥል ይሄንን ሰፊ የሆነ ዎኪንግ ክሎዜት እናገኛለን። እንግዲህ እንደምታዩት ብዙ እቃ መያዝ የሚችል የራሱ የሆነ የተገጠመለት የልብስ ማስቀመጫ ሳጥን አለው። በዚህ በኩልም እናንተ እንጨምራለን ካላችሁ መጨመር ትችላላችሁ። ከፈለጋችሁ ይሄን ስፔስ ደግሞ ለተለያየ ነገር መጠቀም ትችላላችሁ። መጽሐፍ ማንበቢያ ማድረግ ትችላላችሁ። ከፈለጋችሁ አስፍታችሁ እንደ ልብስ መልበሻ ቦታ ማድረግ ትችላላችሁ። በዚህ በኩል አሪፍ የተፈጥሮ ብርሃን ይገባል። ወደዚህ ስንመጣ ደግሞ እንግዲህ የዋናው ማስተር ቤድሩም መታጠቢያ ክፍል ነው የምናገኘው። ማቴሪያሉ በጣም ደረጃውን የጠበቀ ማቴሪያል ነው። ወደዚህ ስንመጣ ይሄንን የቶይሌት ስፔስ እናገኛለን። እንግዲህ እንደምታዩት ሰፊ ነው። እዚህ ጋር ደግሞ የዎኪንግ ሻወር አለ ማለት ነው። 2 ሰው መያዝ የሚችል ነው። አሪፍ የሆነ ሰፊ መታጠቢያ ክፍል ነው። እዚህ ፊት ለፊት ላይ ደግሞ ይሄንን የእጅ መታጠቢያ ቦታ እናገኛለን። መብራት ከፈለጋችሁ ሲኖር ታች ነው እንግዲህ እንደምታዩት
መጠቀም ትችላላችሁ። ከለሩ ራሱ ለእይታ በጣም የሚማርክ አይነት ነው ማለት ነው። እንግዲህ ዋናው ማስተር ቤድሩም ይሄንን ይመስላል። እንደወደዳችሁት በጣም እርግጠኛ ነኝ። እንግዲህ ቅር ያላችሁ ነገር ካለ ኮሜንት ላይ ሁሉም ነገር ማስቀመጥ ትችላላችሁ። አሁን ደግሞ ከዚህ እንውጣና ወደ ቀሩት ክፍሎች ነው የምንሄደው ማለት ነው። ሁለት መኝታ ክፍሎች እናገኛለን። እዚህ ጋር ወኩያችን ራሱ እንደምታዩት በጣም ምቹ የሆነ ነው። ለመረማመድ በጣም ሰፊ ነው። ወደዛ ከመሄዳችን በፊት እዚህ ጋር እንግዲህ ክሎዜት አለ እንደምታዩት። ይሄንን እንደ ልብስ ማስቀመጫ ከፈለጋችሁ ጫማ ማስቀመጫ ቦታ ማድረግ ትችላላችሁ። እንደፈለጋችሁ መጠቀም ትችላላችሁ። እንግዲህ እዚህ ጋር የምናገኘው የመጀመሪያውን መኝታ ክፍል ይሆናል። እዚህ ጋር ሁለተኛው መኝታ ክፍል አለ። በዚህ በኩል ደግሞ የዛኛው መኝታ ክፍል መታጠቢያ ክፍል አለ። ለዋናውም ደግሞ ይሄንን እንደ ኮመን መታጠቢያ ክፍል መጠቀም ትችላላችሁ። ወደዚህ ክፍል ደግሞ ስንገባ የምታዩት ምቹ የሆነ ስፔስ እናገኛለን። በዚህ በኩል የራሱ የሆነ የልብስ መደርደሪያ ሳጥን አለው። ልብስ መደርደሪያው ራሱ እስከዛሬ ካየናቸው በጣም ለየት ያለ ስላይድ ማድረግ የሚችል እንደምታዩት ውስጡ በጣም ብዙ እቃዎችን መያዝ የሚችል አይነት ልብስ ሳጥን ነው። በዚህ በኩል አሪፍ የተፈጥሮ ብርሃን ታገኛላችሁ። ክፍሉም እንደምታዩት ሰፊ የሚባል ክፍል ነው። ለልጆች ለእንግዳ ለሁሉም ተስማሚ የሆነ ክፍል ነው። አሁን ደግሞ ከዚህ እንውጣና ጉብኝታችንን እንቀጥላለን። ወደዚህ ነው የምንመጣው። እዚህ ጋር ከማስተር ቤድሩሙ ባልተናነሰ ምቹ የሚባል የመታጠቢያ ክፍል አለ። ውስጥ ስንገባ እዚህ ጋር መታጠቢያ ቦታ ቶይሌት አለው። እዚህ መጨረሻ ላይ ደግሞ ዎኪንግ ሻወር አለው ማለት ነው። እንግዲህ ደረጃውን የጠበቀ የተሟላ የመታጠቢያ ክፍል ነው። ወደዚህ ደግሞ ስንገባ ይሄንን ሶስተኛውና የመጨረሻውን መኝታ ክፍል ነው የምናገኘው። ይህ መኝታ ክፍል የራሱ የሆነ ባልከኒ ያለው ሰፊ የሚባል ባልከኒ ነው። ባዝሩሙ እንደነገርኳችሁ ያንን መጠቀም ይችላል። ክፍሉም ደግሞ በጣም ምቹ የሆነና አሪፍ የሆነ ለማንኛውም ቢሆን ተስማሚ የሆነ የመኝታ ክፍል ነው ማለት ነው። እንግዲህ ይህንን ቤድሩም በዚህ እንጨርሳለን ማለት ነው። ይህን ቤት መግዛት ለምትፈልጉ በገበያ ላይ ለሽያጭ የቀረበ ሲሆን በ35 ሚሊዮን የኢትዮጵያ ብር ታገኙታላችሁ ማለት ነው። እንግዲህ መግዛት ለምትፈልጉ ከታች ያለውን ስልክ ቁጥር መጠቀም ትችላላችሁ። ቻናላችንን ሰብስክራይብ ማድረግ አትርሱ። ቪዲዮውን ከተመቻችሁ ደግሞ ላይክ እና ሼር እያደረጋችሁ ቻናላችን እንዲያድግ አግዙን ማለት ነው። እንግዲህ ወደ መግቢያው ቦታ ተመልሰን እንግዲህ ይህንን ሰፊ ቦታ እያያችሁት ነው። እንደምትወዱት እርግጠኛ ነኝ። ሳያመልጣችሁ ግዙ ትላለሁ። አሁን ደግሞ ለትንሽ ረስቸው ነበረ። እዚህ ጋር አንድ የመጨረሻ ክፍል አሳያችኋለሁ ያልኩት ሰርቪስ ኮርተር አለን። ወደዚህ ስንመጣ ኦፕን ኪችን እዚህ ጋር አለ እንደነገርኳችሁ። ይሄ ደግሞ ክሎዝድ ኪችን ነው የሚሆነው። ጨምራችሁ እዚህ ጋር ፈርኒሽ ተደርጎ የሚያምር አሪፍ የሆነ ክሎዝድ ኪችን ይሆናል። በዚህ በኩል አሪፍ የተፈጥሮ ብርሃን ይገባል። ይሄ ደግሞ የምታዩት የአደጋ ጊዜ ማምለጫ የምንለው ነው። እንግዲህ ከዚህ ክሎዝድ ኪችን ደግሞ ስንቀጥል አንድ ተጨማሪ ክፍል አለ። ይሄኛው ክፍል ደግሞ የሰራተኛ መኝታ ክፍል ነው። አሪፍ የሆነ ቀለል ያለ ክፍል ነው። የራሱ ደግሞ የሆነ የተሟላ የመታጠቢያ ክፍል ያለው እንግዲህ ሜድስ ሩም ነው ማለት ነው ይሄኛው። እንግዲህ ይሄ ቤት እንግዲህ አጠቃላይ ያያችሁትን ይመስላል። እንግዲህ ዋጋው እንደነገርኳችሁ ነው። መግዛት ለምትፈልጉ ከታች ስልክ ቁጥር አስቀምጬላችኋለሁ። ቪዲዮን ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።